አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬም በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ በዋናነት የምንመለከተው 8ቱ ከካንሰር በሽታ በፊት ሊታዩ የሚችሉ የማስጠንቀቂያ ምልክቶች ናቸው። ከዛ በፊት ካንሰር ምን እንደሆነ በአጭሩ እንመልከት። ካንሰር ውስብስብ የሆነ በሽታ ሲሆን ማንኛውንም ሰው በየትኛውም የእድሜ ክልል ያሉትን ሰዎች ሊያጠቃ የሚችል በሽታ ነው። ካንሰር ማለት በሰውነት ውስጥ ያሉት ህዋሶች ያለ ቁጥጥር ሲያድጉና ወደ ሌሎች አካላት በመዛመት የሚፈጠር በሽታ ነው። ከመቶ በላይ የሆኑ የካንሰር አይነቶች አሉ። ለምሳሌ እንደ ጡት ካንሰር፣ የሳምባ ካንሰር፣ የትልቅ አንጀት ካንሰር እና ወዘተ ናቸው። ካንሰር እንዲፈጠር የሚያደርጉ ምክንያቶች የተለያዩ ናቸው። አሁን ደግሞ በዋናነት 8ቱ ከካንሰር በሽታ በፊት ሊታዩ የሚችሉ የማስጠንቀቂያ ምልክቶችን እንመልከት። አንደኛ፣ ያልተጠበቀ የሰውነት ክብደት መቀነስ። ምንም ሳይሰሩ የሚቀንስ ክብደት በተለይ ከ5 ኪሎ ግራም በላይ ችላ ማለት የሌለብን የካንሰር ምልክት ሊሆን ይችላል። ያልተጠበቀ የሰውነት ክብደት ብቻውን የካንሰር ምልክት ላይሆን ይችላል፣ ግን ደግሞ ከሌሎች ምልክቶች እንደ ድካም ወይም ደግሞ ቀጣይነት ያለው ትኩሳት ጋር በመሆን ካንሰርን ሊያመለክት ይችላል። ሁለተኛ፣ ድካም። የድካም ስሜት ወይም ደግሞ የአቅም ማጣት ከጊዜ ወደ ጊዜ እንደ ኖርማል ነው የሚታየው፣ በተለይ ለረጅም ጊዜ ከስራ ቆይታ በኋላ። ነገር ግን ያልተጠበቀና ቀጣይነት ያለው የድካም ስሜት ከካንሰር በፊት የሚታዩ የማስጠንቀቂያ ምልክት ሊሆን ስለሚችል ከጤና ባለሙያው ጋር ማውራት ያስፈልጋል። ሶስተኛ፣ የመዋጥ መቸገርና የድምጽ መጎርነን። የመዋጥ ችግርና በተከታታይ የድምጽ መጎርነን ካጋጠመው ችላ መባል የሌለበትና ቶሎ ብላችሁ ሐኪሞን ማማከር ያስፈልጋል። አራተኛ፣ የቆዳ ለውጥ ወይም ደግሞ መዳን የማይችል ቁስል። አንደኛው ከካንሰር በፊት የሚታዩ ምልክቶች የቆዳ ለውጥ ወይም መዳን የማይችል ቁስል ሲሆን፣ ስለዚህ ምንም አይነት ቁስል በቆዳችሁ ላይ ሲወጣ ትኩረት ልትሰጡት ይገባል፣ በተለይ ቁስሉ ለመዳን ረጅም ጊዜ የሚወስድበት ከሆነ። አምስተኛ፣ እብጠት። እብጠት ችላ መባል የሌለበት ከካንሰር በፊት ከሚታዩ ምልክቶች አንዱ ሲሆን እብጠት በየትኛውም ቦታ ሊገኝ ይችላል። አብዛኛውን ጊዜ በጡት አካባቢ፣ በአንገት፣ ብብትና የመሳሰሉት ቦታ ላይ ይገኛል። አንድ ማወቅ ያለብን ነገር ሁሉም እብጠት የካንሰር ምልክት ነው ማለት አንችልም። ነገር ግን እብጠቱ ቶሎ የማይድን ከሆነና ለሳምንታት የሚቆይ ከሆነ አስፈላጊው ምርመራ ማድረግ ያስፈልጋል። ስድስተኛ፣ የህመም ስሜት። ሁሉም የህመም ስሜቶች ካንሰርን አያመለክቱም። ነገር ግን ህመሙ ያለማቋረጥ የሚሰማዎት ከሆነ ችላ ሊሉት አይገባም። የህመሙ አይነት እንደ ካንሰሩ አይነትና ደረጃ ሊለያይ ይችላል። ሰባተኛ፣ የምግብ አለመንሸራሸር። የምግብ አለመንሸራሸር የምግብ አለመፈጨት ችግር በመባል ይታወቃል። የምግብ አለመንሸራሸር ምልክቶች የሆድ መንፋት፣ የላይኛው የሆዳችን ክፍል ላይ ምቾት አለመሰማት፣ ቶሎ የመጥገብ ስሜት፣ የልብ ማቃጠልና ማቅለሽለሽ ሲሆኑ እነዚህ ምልክቶች ይመጣሉ፣ ይጠፋሉ። ነገር ግን ለረጅም ጊዜ የሚቆይ ከሆነ ችላ ማለት የለብንም። ስምንተኛውና የመጨረሻው ቀጣይነት ያለው ትኩሳት። ትኩሳት በተለያዩ ምክንያቶች ሊከሰት ይችላል። ለምሳሌ በኢንፌክሽን ወይም ደግሞ ብግነት ሊሆን ይችላል። ነገር ግን ትኩሳቱ ያለማቋረጥ ከሆነ ከካንሰር በፊት ሊታይ የሚችል የማስጠንቀቂያ ምልክት ሊሆን ይችላል። እዚህ ቪዲዮ ላይ የተጠቀሱትን ምልክቶች ካሉት ሳይደናገጡ ከሐኪሞ ጋር ማማከር ያስፈልጋል። በተጨማሪም ጤናማ የኑሮ ሁኔታን ማካሄድ አለብን። እነሱም በቂ አካል እንቅስቃሴ ማድረግ፣ የተመጣጠነ ምግብ መመገብ፣ ከሲጋራ ማጨስና ብዙ የሆነ አልኮል ከመውሰድ መታቀብ ለካንሰር የመጋለጥ እድሉን ይቀንሳል። ውድ አድማጭ ተመልካቾች ከዛሬ ቪዲዮ ብዙ ነገር እንደተገነዘባችሁ ተስፋ አደርጋለሁ። በቀጣይ ጠቃሚ በሆነ ቪዲዮ እስከምንገናኝ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩኝ።